የደሃ ልጅ እንደሆንኩ ያወቅኩት እኔ ካደኩ በኋላ ነው። ይሄ የት ትደርሳለች አይነት እያሉኝ ያደኩት። ትምህርት ቤት ስትማሪ ጋዜጠኛ እንደምትሆኚ ታውቂው ነበር? ከልጅነቴ ጀምሮ እኔ ጓደኞቼ ፓይለት፣ ዶክተር በሚሉበት ሰዓት እኔ ጋዜጠኛ ነው መሆን ፈልገው ላለው። የተወለድኩት ጉራጌ አካባቢ ነው። ስራ ለመፈለግም ብዙ አልተንከራተትኩም። ቦይፍሬንድ ከያዝኩኝ ወይ ጓደኛ ከያዝኩኝ ማገባው ነው መሆን ያለበት። በጓደኝነት ብዙ አመት ቆያችሁ? ሲሪየስ ሪሌሽንሺፕ ውስጥ ነበር። ይሄ ለፈን ምናምን አይደለም የተገናኘ ነው። የሚገርም የፍቅር ታሪክ ነው። ሰርግ ለመደገስ አስበን ነበር ግን አልተሳካም። ሁሉንም ያማከለ ሲሆን ጥሩ ነው ብዬ አስባለሁኝ። 3500 ብር ነበር ደሞዜ፣ እሱ 5000 ብር ነበር ደሞዙ። ጓደኝነቱ ላይ ቶሎ ነው ቻሌንጅ የገጠመን። የፍቅር ግንኙነቱ ላይ ሰዎችን ቢያውቁት ደስ ይለኛል። የኢትዮጵያ ሕዝብ ከህፃን እስከ አዋቂ የተረባረበለት የከፈልሽው መስዋዕትነት እሱንም ያድነዋል። ብቻዬን ነበርኩኝ እኔ አስተማሚ ሆኜ ሄድኩትኝ። ሰርጀሪውን ካደረገ ከተወሰኑ ቀናት በኋላ እዛው ቱርክ ነው ቀለበት ያደረገልኝ። ከኢቢኤስ የወጣሽበት ምክንያት አለሽ? በእርግጠኝነት ወደ ሚዲያው መለሳለሁ አልቀርም።